ሶት አቀጣጥለን በመንግስትና በህዝብ መካከል አለመተማመን እንዴት እንፍጠር? አዛኝ ቅቤ አንጓች ነበር መልሱ። እነሱ ቢይዙት እውነት ይሰሩት ነበር? ምናልባት በዚህ በኩል ጠብ የሚል ነገር የሚገኝ ነገር ካለ ስልጣን ከተያዘ ካልተባለ በስተቀር እውነት የእናንተን ምላሽ መመለስ የሚችል አቅም አለ? አይደለም። ህዝብ ምን ላይ ነው ብሶት ያለው? እንዴት አድርገን የህዝቡን ብሶት እናቀጣጥል? ያንን አለመተማመን ለመፍጠር የተደራጀ የሚዲያ ዘመቻ አለ እንደምታዩት። ምክንያቱም እነሱ የልማት ስራ የለባቸው። እነሱ እንዴት አድርገን አገልግሎት እንስጥ አይሉ፣ እንዴት አድርገን እነኚህን ፕሮጀክቶችን ጨርስ አይሉ፣ እንዴት ኢኮኖሚን እንለውጥ አይሉ፣ እንዴት ማህበራዊ ችግሮችን እናቃልል አይሉ። ራሱ የሚዲያ ዘመቻው የገቢ ምንጭ ሆኖ ስለተገኘ ያንን ማጧጣፍ ማቀጣጠል ያ እውነተኛ መሬት ላይ ያለ ቅሬታና በህዝብ የሚነሳ ጥያቄ መነሻ በማድረግ በቀላሉ ለመደመጥ እንዲያስችል እሱም ማቀጣጠል አለ። ይሄም ሌላ ጫና ነው። የትኛው ችግር ነው ድንገት የተፈጠረው? እስኪ ንገሩ። እስኪ አንዱን ከጠየቃችሁት ውስጥ ላንሳ። የቤት ጥያቄ። የጤና ባለሙያዎች ከጥንት ጀምረው ነበሩ ኢትዮጵያ ውስጥ። በርካታ ሲኒየሮች አላቸው እዚህ ውስጥ። የጤና ባለሙያዎች ቤት ያስፈልጋቸዋል እየተባለ ቤት እያገኙ ቢመጡ ኖሮ ዛሬ ሁሉ እንዴት የቤት ጠያቂ ይሆን ነበር? ዛሬ ታዲያ እኛስ እንዴት አድርገን በአንድ ጊዜ እንመለስ? ከጥንት ጀምሮ ከድሮ ጀምሮ ያልተሰራበትን ዛሬ ብድግ ብለ የጤና መንደር ከ3 ከ4 ወር በኋላ እኔ ስትሉን እንደ ምሳሌ ነው የወሰድኩት። ከ3 አመት በኋላ ምን በላው እኔ ስትሉን በየደረጃው ሳይሰራ የኖረን ውዝፍ በአንድ ጊዜ በቦሌም በባሌም ማርጉትና ስሩት ስትሉን ፌር ነው ወይ ነው? በጋራ ምን መልሳቸው ጥያቄዎች ያልኳቸው። ችግሩ የለም አይደለም። ችግሩን ከዚህ በላይም ልታወሩት ትችላላችሁ። ከዚህ በላይ ጀስቲፊኬሽን ሊቀርብበት ይችላል። እናንተ ካነሳችሁት በላይ ላነሳ እችላለሁ እኔ ከምትሰሩት ከምትሰጡት አገልግሎትና ካለው የኑሮ ውድነት አንፃር። ሰርቪስ ነፃ በእያንዳንዱ ሆስፒታል በእያንዳንዱ ጤና ጣቢያ ያስፈልጋል። ለምንድን ነው የማያስፈልገው? የጤና ስራ መግቢያና መውጫ ሰዓት እኮ ልዩ ነው። በድንገት ሊፈልግም ይችላል። ነገር ግን ሰርቪስ አገልግሎት ወይም ደግሞ የነፃ ትራንስፖርት አገልግሎት በየደረጃው ኖሮ በትንሹም ቢሆን በዛችሁ በድሮ ቁጥር ኖሮ ድንገት ያጣ ነው ሚስ ያደረግነው ነገር ቢሆን በጣም ያማርራል። ሚዛን ያስፈልጋል ማለት ነው። ጥያቄው ትክክል ሆኖ የሚመለስበት አግባብ ሚዛን ያስፈልጋል። የስነ ልቦና ጫናው ስላለ አፍራሽ ኃይል በቀደደው ሆድ መባስ አለ ማለት ነው። በዛ መፍሰስ በዛ መንገድ ፍስስ ብሎ መሄድ ማለት ለምን እንደዛ ከሆነ ዛሬ እኮ አይደለም እኮ ድንገት የተፈጠረ አይደለምና ለምን በጊዜ በተለያየ መንገድ ከሚሰራው ትንሽ ነገር ኮንትሪቢዩት እናድርግ በጋራ እንስራ ለሀገራችን ሲባል የተወሰነ ኮሚትመንት የሚጠፋው